ሰላም ቤተሰብ እንዴት ናችሁ? እንደምን ሰነበታችሁ? ሆፕፉሊ ሁላችሁም ሰላም ትሆናላችሁ ብዬ አስባለሁ። ቤተሰብ እንኳን በሰላም በጤና ተመልሳችሁ ወደዚህ ዩቲዩብ ቻናል መጣችሁ። ቤተሰብ ዛሬ በጣም እጅግ የምትፈልጉት ኢንፎርሜሽን እና ለረጅም ጊዜ ሊጠቅማችሁ የሚችል ኢንፎርሜሽን አሁን ባይጠቅማችሁ ለቀጣይ ባይጠቅማችሁ እናንተ በደረሳችሁበት ጊዜ ሬዲ በሆናችሁበት ጊዜ የምትጠቀሙበት በጣም ደስ የሚል ኢንፎርሜሽን ስለ ወርክ ቪዛ ወደ አሜሪካ በወርክ ቪዛ እንዴት መምጣት እንደምትችሉ ዛሬ በጣም ግልጽ አድርጌ ኢንፎርሜሽን አጋራችኋለሁ። በዚህ ቪዲዮ በጣም ወሳኝ የሆኑ 6 ነጥቦች ሼር አደርጋችኋለሁ። በጣም ትልቅና በጣም ጥልቅ የሆነ ኢንፎርሜሽን ያላቸው 6 ነጥቦች አጋራችኋለሁ ቤተሰብ። ስለዚህ ምንም ጊዜ ሳንገድል let's get to the point guys. Alright guys, so ዛሬ እንግዲህ እንደነገርኳችሁ በወርክ ቪዛ ለረጅም ጊዜ ስጠይቁኝ የነበረው ስለ ወርክ ቪዛ ነው ማጋራችሁ። ሶ ቤተሰብራችሁን ስትቆዩ እነኚህ 6 ወሳኝ ነጥብ ያልኳችሁ አጋራችኋለሁ። እነሱ ምንድናቸው? አንድ በዚህ የወርክ ቪዛ ምን አይነት የሥራ አይነቶች ናቸው የሚካተቱት? ሁለተኛ ሪኳየርመንቱ ምን ይመስላል? ሶስተኛ ደግሞ ፔቲሽን ፋይሊንግ ፕሮሰስ እንዴት ነው ፕሮሰስ የምናደርገው? አራተኛ ሬጅስትሬሽን ፊ አለው ወይ? አምስተኛ በዚህ የወርክ ቪዛ H1B ወርክ ቪዛ ስንት ያክል ሰው ስፖንሰር ይደረጋል ወይ ደግሞ እስከ ስንት ሰው ነው በዚህ አመት ቪዛ ማግኘት የሚችሉት የሚለውን ነገር ደግሞ እነግራችኋለሁ። በስድስተኛ በስተመጨረሻ እንዴት የሚቀጥራችሁ ድርጅት እንዲያው በቀላሉ ማግኘት ትችላላችሁ የሚለውን 6 ወሳኝ ነጥቦች ዛሬ አጋራችኋለሁ ቤተሰብ። ስለዚህ ፕሊስ የትም እንዳትሄዱ፣ ይሄን ኢንፎርሜሽን በስነ ስርዓት ተጠቀሙበት። ሙያ ያላቸው አቅም ያላቸው ሰዎች ደግሞ ይሄን ኢንፎርሜሽን ሼር አድርጓቸው። የትም ሀገር ላሉ እና ኦንሊ ኢትዮጵያ የትም ሀገር ያሉ ሀበሾች ይሄን ቪዲዮ ብታጋሯቸው ብዬ ከወዲሁ ልጠይቃችሁ ፈልጋለሁ። ስለዚህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ አዲስ ለሆናችሁ ቤተሰብ ዌልካም ቱ ዲስ ዩቲዩብ ቻናል። ሰው ታዲያ ሰብስክራይብ በማድረግ ጀምሩት። ኦኬ ሶ ከመጀመሪያው እንጀምር። H1B ቪዛ ወይ ደግሞ ወርክ ቪዛ ከማርች 7 እስከ ማርች 24 እንግዲህ ኦሬዲ ተጀምሯል። እስከ 24 ይቆያል። 25 ነው ከዛ በኋላ ይዘጋል። ይሄ ምንድነው? ሬጅስትሬሽን ፔሪድ ነው። ኦኬ ሬጅስትሬሽን ፔሪድ። ሶ በዚህ የወርክ ቪዛ የመጀመሪያ ስራችሁ የሚሆነው የሚቀጥራችሁ ድርጅት መፈለግና ማግኘት ነው። እሱን እንዴት እንደምታገኙ ምን መስፈርት ማሟላት እንዳለባችሁ በዚህ ቪዲዮ ማንንን ሳትጠይቁ ሙሉ ኢንፎርሜሽን ታገኛላችሁ። ኦኬ ሶ የመጀመሪያ ስራችሁ መሆን ያለበት ምንድነው? የሚቀጥራችሁ የአሜሪካ ድርጅት ማግኘት ነው። ኦኬ ሶ ወደ መጀመሪያው ነጥብ እንግባ። የስራ አይነቶች በምን የስራ አይነት ነው መምጣት የምንችለው? ኦኬ ሶ H1B በሶስት ይከፈላል። አንድ ይሄ በፕሮፌሽን ይሄ በተመራችሁ ተመርቃችሁ የምታገኙት የስራ አይነት ፕሮፌሽን በሞያ አማርኛው ትክክለኛ በሞያ ማለት ነው። ያ ስፔሻሊቲ ኦኩፔሽን በሚባል H1B ቪዛ የሚባል አለ። ይሄ ምንድነው? በትምህርት ኦኬ ተመራችሁ ያገኛችሁት ወይ በልምድ ያገኛችሁት ወይ ደግሞ ላይሰንስ ሉናችሁ ያገኛችሁት ልምድ ማለት ትምህርት ያለበት ልምድ። ኦኬ ለምን ሚኒመም ሪኳየርመንት የትምህርት ደረጃ ስላለው በኋላ ነግራችኋለሁ። ኦኬ ስለዚህ በዚህ ዘርፍ የሚመደቡት በህክምና ዘርፍ ማለትም ሆስፒታል ላይ ሪሰርች ላብስ ላይ ለመስራት፣ ሁለተኛ በቴክኖሎጂ ዘርፍ ጉግል ላይ፣ አማዞን ላይ፣ ማይክሮሶፍት እና ሌሎች ላይ ለመስራት፣ በዩኒቨርሲቲ ማለት ሪሰርች ኢንስቲትዩሽን ላይ ለመስራት፣ በፋይናንስ ዘርፍ ባንክ ላይ ወይም ኢንቨስትመንት ፊርምስ ላይ ለመስራት፣ አርኪቴክቸር ዘርፎች ላይ፣ ቲዮሎጂ፣ ኢንጂነሪንግ፣ ሎው፣ አርትስ፣ ማቴማቲክስ፣ ፊዚካል ሳይንስ፣ ሶሻል ሳይንስ፣ ሜዲሲን ኤንድ ሄልዝ፣ ቢዝነስ ስፔሻሊስትስ፣ አካውንቲንግ በእነኛ አይነት ዘርፎች ነው H1B የመጀመሪያው ይሄ ስፔሻሊቲ ኦኩፔሽን ያልኳችሁ ማለት በሞያ ማለት ነው። ሁለተኛው የወርክ ቪዛ የH1B አይነት ደግሞ ምንድነው? H1B2 ይባላል። H1B2 ይሄ ምንድነው? ስፔሲፊካሊ በመከላከያ ዲፓርትመንት ሪሰርች ኤንድ ዲቨሎፕመንት ፕሮጀክት ላይ የምትሰሩ ሰዎች ሊኖሩ ይችላሉ ብዬ ነው ያመጣሁት። ይሄኛው እሺ በዚህ ዘርፍ የተሰማሩ ሰዎች ይኖሩ ይሆናሉ ብዬ ነው ያመጣሁት እንጂ
ለብዙዎች አይመለከታቸውም ግን ለአንድ ሰው ቢጠቅም እንኳን ይጠቅማል ኦኬ ሶ ይሄ H1B2 ይባላል ስቲል H1B ዘርፍ ነው የሚመደበው ኦኬ በዚህ በመከላከያ ዲፓርትመንት ሪሰርች ኤንድ ዲቨሎፕመንት ኦፍ ፕሮጀክትስ ላይ የምትሰሩ ሰዎች ካላችሁ ይመለከታቸዋል ሶስተኛ ምንድነው H1B3 ይባላል H1B3 ኦኬ ሶ በዚህ ደግሞ ምንድነው ፋሽን ሞዴል ላይ የምትወዳደሩ ሴቶችም ወንዶችም ካላችሁ ፋሽን ሞዴል ላይ ይሄ H1B3 ይባላል ኦኬ ሶ እነኚህ በተከላላ H1B ይባላል በተከላላ ወርክ ቪዛ ሶ ወደ ሁለተኛው ነጥባችን ስንገባ የነዚህ መስፈርቱ ምንድነው ሪኳየርመንቱ ምንድነው ኦኬ አዳምጡ በደንብ ሶ የመጀመሪያው H1B ስፔሻሊቲ ኦኩፔሽን ያልኳችሁ ማለት ነው ይሄ በሞያ ማለት ነው ኦኬ ሶ መጀመሪያው መስፈርት ምንድነው ባችለርስ ዲግሪ ወይ ደግሞ ከዛ በላይ የትምህርት ደረጃ ሊኖራችሁ ይገባል ኦኬ ይሄ አሜሪካን ሀገር ያላችሁ ኢትዮጵያውያን ማለትም ነን ኢሚግራንት ቪዛ ያዛችሁ ኢትዮጵያውያን ወይ ደግሞ ከአሜሪካ ውጭ ያላችሁ ኢትዮጵያም የትም ዓለም ያላችሁ የሚመለከት ለሁለታቸው ነው የሚመለከተው ኦኬ ሶ እንግዲህ ባችለር ዲግሪ ያገኛችሁት ባችለር ዲግሪ ከአሜሪካ ውጭ ከሆነ ወይም ከዛ በላይ ማስተርስ የሚሆን ከኢትዮጵያ ማነው ከአሜሪካ ውጭ ከሆነ አሜሪካ ጋር ከሚገኘው ዩኒቨርሲቲ ወይም ኮሌጅ ኢኩቫለንት መሆን አለበት ኦኬ ኢኩቫለንት በወርክ ኤክስፒሪየንስ ከሆነ ወርክ ኤክስፒሪየንሳችሁ ከባችለርስ ዲግሪ አሜሪካ አትሊስት ኢኩቫለንት መምጣት አለበት ላይሰንስም ከሆነ እንደዛ ኦኬ ከዛ እንግዲህ በዚህ ስራ ስትመጡ ያ አፕላይ ያረጋችሁት ስራና ባችለር ዲግሪያችሁ በቃ ዳይሬክት ተያያዥ መሆን አለበት የስራው ዘርፍ ያገኛችሁትና ዲግሪያችሁ ተያያዥ ዳይሬክት ኦኬ አንድ አይነት ዳይሬክት መያያዝ መቻል አለበት ኦኬ ሚንስ ስፔሲፊክ መምጣት መቻል አለበት ማለት ነው ኦኬ አይ ይመሳሰላል እኮ ስለዚህ በዚህ ላመልክት አትበሉ ኦኬ ኢንጂነሪንግ ይላል ስለዚህ ኢንጂነሪንግ ሆኖ ኤሌክትሪካል አለ ሜካኒካል አለ ምን አለ የተለያየ አለ ሄልዝ ላይ ሆኖ ደግሞ ሄልዝ ሆኖ ስፔሲፋይ ይደረጋል ስለዚህ ዳይሬክትሊ ከዲግሪያችሁና ከአገኛችሁት የስራ ዘርፍ መያያዝ አለበት ኦኬ ከዛ በዚህ የስራ ዘርፍ በቂ የሆነ ቲዮሬቲካል ፕራክቲካል እውቀት ያላችሁ ሰዎች መሆን አለባችሁ ኦኬ ይሄን ካልኩኝ በኋላ የአሜሪካ ዲግሪ ያገኛችሁ ወይ ደግሞ ዲግሪያችሁ አሜሪካን ሀገር ያገኛችሁ እዚህ አሜሪካን ሀገር ያላችሁ ነን ኢሚግራንት የያዛችሁ ልጆችን ከሆናችሁ እንዲሁም ተመርቃችሁ ጨርሳችሁ ከአሜሪካ ወጣችሁ ሌላ ዩሮፕም ኢትዮጵያም ያላችሁ ሰዎች ከሆናችሁ ለእናንተም ይመለከታል የእናንተ ቀጥታ ከአሜሪካ ዲግሪ ወይ የአሜሪካ ማስተርስ ይዛችሁ ቀጥታ አፕላይ ማድረግ ትችላላችሁ ኦኬ ለሁለተኛው H1B2 ማለት ይሄ በመከላከያ ዲፓርትመንት ሪሰርች ኤንድ ዲቨሎፕመንት ፕሮጀክትስ ላይ የምትሰሩ ሰዎች ደግሞ አትሊስት ባችለርስ ዲግሪ ሊኖራችሁ ይገባል ከአሜሪካ የሚገኘው ባችለርስ ዲግሪ ኢኩቫለንት የሆነ ባችለራችሁ ኦሬዲ አሜሪካን ሀገር አግኝታችሁ ከሆነ ደግሞ ካልሆነ ግን ያልኳችሁን ታደርጋላችሁ ከዛ በዚህ ሪሰርች ኤንድ ዲቨሎፕመንት ፕሮጀክት ላይ እየሰራችሁ እንደሆነ በመከላከያ ዘርፍ ማለት እየሰራችሁ እንደሆነ የሚያሳይ ማረጋገጫ ደብዳቤ ከዛው ከድርጅቱ ይዛችሁ መቅረብ መቻል አለባችሁ ኦኬ ወደ ሶስተኛው ስንመጣ H1B3 ማለት ለፋሽን ሞዴልስ ኦኬ ለፋሽን ሞዴል ደግሞ ሞዴሊንግ ላይ ያላችሁ ፋሽን ሞዴሊንግ ላይ ያላችሁ ሰዎች ነው የሚመለከታችሁ እንግዲህ ስፔሲፊክ የሆነ ኤሪያ ላይ የምትሰሩ ሰዎች ብትሆኑ የተሻለ ነው ከዛ ደግሞ በቂ የሆነ ላይክ አሪፍ የሚባል ብቃት ያላችሁ ሰዎች ብትሆኑ ኦኬ ይሄ ከሆነ በH1B3 ማመልከት ትችላላችሁ H1B በሞያ በትምህርት ያገኛችሁት ሞያ H1B2 መከላከያ ዘርፍ ላይ ያልኳችሁ H1B3 ፋሽን ሞዴል ላይ ኦኬ ግልጽ ነው አይደለ ምንም ኮንፊውዝ ያደርግ ወደ ሶስተኛው ነው ሶስተኛው ምንድነው እንዴት ነው ፕሮሰስ የምናደርገው ዋና ነጥቦች ናቸው ሼር ማድረጋችሁ ኦኬ ፔቲሽን ፋይሊንግ ፕሮሰስ ወይ ደግሞ ፋይሊንግ ፕሮሰስ ልንለው እንችላለን መጀመሪያ ማድረግ ያለባችሁ ስቴፕ 1 ምንድነው የሚቀጥራችሁ ድርጅት ማግኘት ነው ኦኬ መጀመሪያ ምን ይቀድማል ስራችሁ ሴኩር ማድረግ ስራ ማግኘት መጀመሪያ ስራ ማግኘት ኦኬ አሜሪካን ሀገር የሚገኝ ድርጅት ላይ ስራ ማግኘት የመጀመሪያ ስራችሁ ነው ኦኬ እሱን ካገኛችሁ በኋላ እናንተ ጨርሳችኋል ያ ድርጅት እቀጥራችኋለሁ ካላችሁ እናንተ የምታረጉት ምንም ነገር አይኖርም
ይሄን ዶክመንት ላኩልን ከተባላችሁ ዶክመንት ትልካላችሁ። ይሄ ከተባላችሁ ያኛው ትልካላችሁ። ሁሉም ነገር ማድረግ ብቻ ነው ኦኬ ያላችሁ ስራ። ስለዚህ ድርጅቱ ምን ያደርጋል? ኦልሬዲ ድርጅቱ አክሰፕት ካደረጋችሁ በኋላ ሁለተኛ ስቴፕ የሚያደርገው ምንድነው? ያው ልንገራችሁ ብዬ ነው። ቀጣሪያችሁ ምን ያደርጋል? LCA የሚባል ነገር አለ። LCA ማለት ሌበር ኮንዲሽን አፕሊኬሽን የሚባል ወደ ዲፓርትመንት ኦፍ ሌበር ያመለክታል ማለት ነው። ለሰርቲፊኬሽን ነው ሰርቲፋይ እንዲደረግ። ይሄ አይመለከታችሁም፣ ዝም ብዬ ነው የምነግራችሁ። ከዛ በኋላ ያን ሰርቲፋይ ከተደረገ በኋላ ዲፓርትመንት ኦፍ ሌበር ሰርቲፋይ ካደረገ በኋላ ከዛ በኋላ ያን ሰርቲፊኬት ይይዛል። ያ ሰርቲፊኬት በኋላ ላይ ይጠቅማችኋል። ኦኬ ኢንተርቪው ስታደርጉ ያን ሰርቲፊኬት ይይዝና ከዛ በኋላ የድርጅት ምን ያደርጋል? ፎርም I-129 የሚባል አለ። ያን ፎርም በዶክመንታችሁ መሰረት በስማችሁ በአድሬሳችሁ ሁሉ መሰረት ይሞላና እሱን ሞልቶ ወዴት ይልካል? ወደ USCIS የሚባል አለ። USCIS ወደዛ ሳብሚት ያደርገዋል። ምን ብሎ ነው ሳብሚት የሚያደርገው? ነን ኢሚግራንት ወርከር ማለት እንግዲህ ነን ኢሚግራንት ማለት ይሄ ኢሚግራንት ያልሆነ ወይ ደግሞ አሜሪካዊ ያልሆነ ለጊዜያዊ ለቴምፖራሪ ሰራተኛ የሚመጣ ሰው ብሎ ሳብሚት ያደርገዋል። ከዛ በኋላ USCIS የሁሉም ድርጅቶች ሳብሚት የተደረጉ አፕሊኬሽኖች ተቀብሎ ውጤት ከሰጠ በኋላ አክሰፕት ከተደረጋችሁ ከተመረጣችሁ ካለፋችሁ ከዛ በኋላ ያለው አራተኛ ስቴፕ ምንድነው የሚሆነው? ለቪዛ ኢንተርቪው መዘጋጀት ነው። ኦኬ ቪዛ ኢንተርቪው ያላችሁበት ሀገር ላይ ለወርክ ቪዛ ኢንተርቪው ለማድረግ ትዘጋጃላችሁ። ኢንተርቪው አድርጋችሁ ካለፋችሁ ወደ አሜሪካ ትመጣላችሁ ማለት ነው። ኦኬ ሶ በዚህ መሃል ወደ አራተኛ እንግባና በዚህ መሃል ሰዎች ታዲያ ሬጅስትሬሽን ይሄን ያክል ብር እኮ ክፍያ አለው ይሄን ያክል ትከፍላላችሁ የሚሏችሁ ታዲያ ምንድነው? ኦኬ መቼ ነው እናንተ የምትከፍሉት? ሬጅስትሬሽን ፊ ማለት የሚቀጥራችሁ ድርጅት ኦኬ ችግር የለውም አንተ ለኛ መስሪያ ቤት ኳሊፋይ ታደርጋለህ ብሎ ከወሰነ በኋላ ያ ድርጅት ለUSCIS የናንተ ፋይል ፎርም ሳብሚት ሲያደርግ ነው ክፍያው ያለው። ያ ክፍያ የሚከፍለው ታዲያ ማን ነው? ራሱ ድርጅቱ ነው የሚከፍለው። እናንተ የምትከፍሉት አንድም ሳንቲም የለም። ኦኬ ምናልባት አንዳንድ ድርጅቶች መጥፎ ድርጅት ከሆኑ ክፈሉ ካሏችሁ ያ ድርጅቱ ሊከፍለው የሚገባ $215 ክፈሉ ከተባላችሁ ምናልባት እናንተ ልትከፍሉ ትችሉ ይሆናል። እንደ ህግ ግን ሰራተኛ የሚከፍለው ነገር የለም። ድርጅቱ ራሱ ነው የሚከፍለው 215። ይሄ ሲወራ ሰምታችሁ ልትሆኑ ትችላላችሁ። እናንተ የምትከፍሉት ነገር የለም፣ ድርጅቱ ነው የሚከፍለው። ኦኬ ድርጅቱ ሌላ ክፍያም ሊከፍል ይችል ይሆናል። ለምሳሌ ACWIA የሚባል አለ፣ አብሪቬሽን ነው። ፍሮድ ፕሪቨንሽን ኤንድ ዲቴክሽን ፊ የሚባል አለ። ለዚህ ሊከፍል ይችል ይሆናል። አይመለከታችሁም ስቲል። ኦኬ ስለዚህ እናንተ የምታደርጉት ምንድነው? ይሄን ዶክመንት ላክ፣ ኦኬ ይሄን ኢሜል አድርግ፣ ኦኬ ይሄን ሊንክ አድርግ፣ ኦኬ ታስ ኢት ካለ ነው እሱም። ኦኬ ወደ አምስተኛ ነጥብ እንግባ። በዚህ የH1B ወርክ ቪዛ ምን ያክል ሰው ስፖንሰር ይደረጋል፣ ስንት ያክል ሰው ይሄዳል የምትሉኝ ሰዎች ለእናንተ ቲክታክ ላይ በሰራሁት መሰረት 85,000 ሰው በወርክ ቪዛ ፕሮሰስ ይደረግለታል ዘንድሮ፣ ወይ ደግሞ 85,000 ሰው ወደ አሜሪካ መምጣት ይችላል በወርክ ቪዛ ባልኩት። አይ ተሳስተሃል 65,000 ነው ያላችሁኝ። አሁን መልስላችኋለሁ። ኦኬ ምንድነው H1B ቪዛ በአመት 65,000 ሰው ስፖንሰር የሚደረገው መጀመሪያ ላይ 65,000 ነው። ኦኬ ነገር ግን 20 ሺዎቹ ምንድናቸው? 20 ሺዎቹ አሜሪካን ሀገር ላይ በየትኛውም ዩኒቨርሲቲ ወይም ኮሌጅ ማስተርስ እና ከዛ በላይ ላገኙ ሰዎች ማስተርስ ወይም ከዛ በላይ ለሰሩ ሰዎች ኤክሰፕሽናል 20,000 እድል ይሰጣቸዋል። ለ20,000 ሰዎች እድል ይሰጣል። ስለዚህ እነኚህ 20,000 ሰዎች አሜሪካን ሀገር ላይ ማስተርስ እና ከዛ በላይ ትምህርታቸው የጨረሱ መሆን መቻል አለባቸው። ተደምሮ ስንት ይሆናል? 85,000 ቪዛ ይሰጣል ማለት ነው። በዚህ ላይ አንድ ተጨማሪ ኢንፎርሜሽን ልሰጣችሁ ፈልጋለሁ። አሜሪካን ሀገር ላይ የሚገኙ ዩኒቨርሲቲዎች ወይም ደግሞ የሪሰርች ድርጅቶች እነሱ ላይ በወርክ ቪዛ ማመልከት ከፈለጋችሁ ይሄ የቪዛ ሊሚቴሽን ወይ ደግሞ ከ65,000 በላይ አይሄድም ምናምን የሚሉት ነገር እሱ ሊሚቴሽን የለውም ባጭሩ። ሰው ይሄ ኤክሰፕሽናል ነው። አሜሪካን ሀገር የሚገኙ ዩኒቨርሲቲ ወይ ደግሞ የሪሰርች ኢንስቲትዩሽኖች ላይ በወርክ ቪዛ አፕላይ ማድረግ የምትፈልጉ ሰዎች አፕላይ ማድረግ
ትችላላችሁ። ምንም ሊሚቴሽን የለውም ለእናንተ። ኦኬ ወደ ስድስተኛውና ወሳኝ ነጥብ እንግባ። ስድስተኛው በስተመጨረሻ እንዴት አድርጋችሁ የሚቀጥራችሁ ድርጅት በቀላሉ ማግኘት ትችላላችሁ። ኦኬ እንግዲህ ይሄ እድል አጋጣሚ ሆኖ በዚህ ዙሪያ ብዙም ሰው ኢንፎርሜሽን ስለማይሰጥ እንግዲህ ለመጀመሪያ ጊዜ ከኔ ሰምታችሁ ልትሆኑ ትችላላችሁ ይሄን ኢንፎርሜሽን። ኦኬ ነገር ግን ቀጣይ ዓመት ማመልከት ስትፈልጉም የምትጠቀሙበት ኢንፎርሜሽን ነው። ለምን ዘንድሮ የቀራችሁ ላይክ 2 ሳምንት ነው የቀራችሁ። በዚህ 2 ሳምንት ይሄን ሁሉ ማድረግ የምትችሉ ከሆነ እሰይ፣ ካልሆነ ለቀጣይ ዓመት ትዘጋጁበታላችሁ። ኦኬ ሶ እንዴት ነው የሚቀጥራችሁ ድርጅት ማግኘት የምትችሉት? መጀመሪያ ያላችሁ ሁሉም ዶክመንት፣ የስራ ልምድ፣ ላይሰንስ፣ ሰርቲፊኬት ምናምን ሬዲ ማድረግ መቻል አለባችሁ። ከዛ በኋላ ኤች1ቢ ስፖንሰር የሚያደርጉ ድርጅቶች በብዛት ሊንክድን ላይ ይገኛሉ። linkedin.com indeed.com dice.com glassdoor.com ላይ ኤች1ቢ ስፖንሰርሺፕ እያላችሁ ሰርች ብታደርጉ ከዚህ በፊት ስፖንሰር አድርገው የሚያውቁ ድርጅቶች ፖፕ አፕ ሊያደርጉ ይችላሉ። እነሱም እየገባችሁ መስፈርታቸውን እየጠየቃችሁ ኢሜይል ማድረግ፣ ኮንታክት መደራረግ ማለት ነው። ሌላ ደግሞ ከዚህ በፊት ኤች1ቢ ስፖንሰር አድርገው የሚያውቁ ድርጅቶችን ሊስት የሚያደርግላችሁ ዌብሳይት አሉ። እነሱ ዌብሳይቶች ምንድናቸው? h1bgrader.com myvisajobs.com ሌላ ደግሞ USCIS H1B ኤምፕሎየር ዴታ ሀብ የሚሉት እነኚህ ውስጥ ገብታችሁ ደግሞ ማግኘት ትችላላችሁ፣ ቀጣሪ ድርጅት ማለት ነው። ከዚህ ውጪ ሌላ በኤጀንሲ ነው። ኦኬ በኤጀንሲ ስትሄዱ ሌላ የራሱ መስፈርት ይኖረዋል። እሱን አላቅም፣ እርግጠኛውን ማውራት አልችልም። ነገር ግን የኤጀንሲ ዌብሳይቶች ልንገራችሁ። አንድ path2usa.com የሚባል አለ፣ h1btechjobs.com የሚባል አሉ። እነኚህ በዚህ ሁለቱን ብትሞክሩም የተሻለ ነው። ሌላ ኢንፎርሜሽን እንደዚህ የሚያጋራ ሰው ካለም ተጨማሪ ኢንፎርሜሽን ብታገኙ መልካም ነው። ሶ ቤተሰብ አብራችሁኝ እስካሁን ከቆያችሁ ይሄ የፍቅር የሰላምና የይቅርታ ቤት ነው። ሰላም፣ ፍቅር፣ ይቅርታ ያላችሁ ኮሜንት ላይ ብትጽፉልኝ እጅግ በጣም ደስ ይለኛል። እነኚህ ቃላቶች ሳነባቸው ውስጤ ሰላም ይሆናል፣ ሰላም ይሞላል። ስለዚህ ሰላም፣ ፍቅር፣ ይቅርታ ያላችሁ ኮሜንት ሴክሽን ላይ በእግዚአብሔር ጻፉልኝ፣ በጣም ደስ ይለኛል። እኔም በጣም አመሰግናችኋለሁ ማለት ነው። ሶ ቤተሰብ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ሼር አድርጉ፣ ቢያንስ ለ5 ሰው፣ ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉ። ከዛም አልፎ ደግሞ ቲክታክ፣ ዩቲዩብ፣ ኢንስታግራም፣ wherever ቴሌግራም፣ ፌስቡክ ሼር ብታደርጉትም ደስ ይለኛል። ህዝቡ ቢጠቀም። ጭንቅላት ያለው አእምሮ ያለው ነገር ግን መንገድ ያላገኘ ሰው ካለ ይሄን ኢንፎርሜሽን ይጠቅመዋል። ስለዚህ ይሄ ደግሞ ኢትዮጵያ ላለ ብቻ አይደለም፣ ዩሮፕም የትም ላላችሁ ሰዎች የሚሆን ነገር ነው፣ የትም ዓለም ላላችሁ። ስለዚህ ኢንፎርሜሽን በቀናነት ተሰሩት። የተሳሳትኩት ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ፣ አርማለሁ። ለመታረም ሁሌ ዝግጁ ነኝ እኔ። ሰው ቤተሰብ ሁሌም ወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ ይቅርታ ለህዝባችን፣ ለቤተሰቦቻችን፣ ለሀገራችን፣ ለሁላችንም ይሁን። as always much love and respect